ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ ደግሞ በሌላ ፕሮግራም ወይም ደግሞ በሌላ ጥናት ዘዴዎች ተገናኝተናል ማለት ነው። ዛሬ ደግሞ የአማርኛ ፊደላትን ከሀ እስከ ፐ ሁሉንም አይተናል ማለት ነው። እስኪ ዛሬ ደግሞ ምን እናያለን ማለት ነው? የዲቃላ ሆሄያት የሚባሉት ወይም መካከል መጨረሻ ላይ የሆኑትን እናያለን ማለት ነው። ስለዚህ እነሱን እናያለን። አሁን ከሀ እስከ ፐ ድረስ ወይም ደግሞ ከኋ እስከ ፖ ድረስ ያሉትን እናያለን ማለት ነው። ውድ ተከታታዮቼ እንድትከታተሉኝ እፈልጋለሁ ማለት ነው። ወደ ቪዲዮ እሺ። እዚህ ጋር የዲቃላ ሆሄያት የሚባሉ አሉ ማለት ነው። ይሄ እነዚህ የዲቃላ ሆሄያት ይባላሉ። ከዛ እነዚህ የዲቃላ ሆሄያት ከፊደላት መጨረሻ ላይ ሊመጡ የሚችሉት ለምሳሌ ሀ ሁ ሂ ሃ ሄ ህ ሆ ነው የሚባለው አይደለ? ከሆ ቀጥላ ነች የምትመጣ ኋ ትባላለች። እቺኛዋ ኋ ትባላለች ማለት ነው። ከዛ ቀጥላ ማናለች? ከሀ ቀጥላ ለ አለች። እንዲሁም ደግሞ እንደነገርኳችሁ መጨረሻ ላይ አሁንም ለምን አለ? ሏ አለች ማለት ነው። ሏ ለ ሉ ሊ ላ ሌ ይልና መጨረሻ ላይ ማናለች? ሏ አለች ማለት ነው። እሺ ከዛ መቀጠል ማናለች? ኋ አለች። ኋ እቺኛዋ የሐመር ኋና የኃይል ኋ ነች። እቺኛዋ ደግሞ ማለት እቺኛዋ የሐሌታና የኃይል ኋ ነች። እቺኛዋ ደግሞ የሐመር ኋ ናት። ሐመር ኋ እቺኛዋ የሐመር ኋ ናት ማለት ነው። የሐመር ኋ ዲቃላ ሆሄ ማን ትባላለች? ሐመር ኋ ዲቃላ ሆሄ ኋ ማለት ይች ናት ማለት ነው። እሺ ከዛ በመቀጠል ማናለች? የመ አለች። የመ ዲቃላ ሆሄ ሟ ናት ማለት ነው። ሟ ይኸው እዚህ ጋር እንደምታዩት የማን ቅርጽ ትመስልና መጨረሻ ላይ ደግሞ ማናለች? የማን ቅርጽ ትመስልና ታች ላይ አግድም ሆነ ቅጥል አላት ማለት ነው። እሺ ከዛ በመቀጠል የማን አለ? የሰ አለ። የሰ ዲቃላ ሆሄ ሷ ነች። ሷ ሳን ትመስልና ከዛ በኋላ ምን ትመስላለች? የታች ላይ ቅጥል አላት ማለት ነው። ታች ላይ አግድም ቅጥል አላት ማለት ነው። ስለዚህ የሰ ዲቃላ ሆሄ ሷ ናት ማለት ነው። ውድ ተመልካቾቼ አሁን ዳብል የሚባሉት ፊደላት ለእያንዳንዳቸው ዲቃላ ሆሄ ያላቸውም አለ፣ ዲቃላ ሆሄ የሌላቸውም አለ። እሺ ለምሳሌ እዚህ ጋር ሷ የምታዩት ናት። አንድ ዲቃላ ሆሄ አላት። ቀጥለን ያቺኛዋን ሰን ደግሞ አንድ ዲቃላ ሆሄ ካላት እናያለን ማለት ነው። ቀጥለን ማን አለ? የረ አለ። ሯ ናት ማለት ነው። ሯ ይኸው የምታዩት ነው። ሯ ከላይ ቀጥላላት ማለት ነው። የረ ዲቃላ ሆሄ ትባላለች ማለት ነው። እሺ ከዛ መቀጠል ማን አለች? እዚህ ጋር የሰ አለች። የሰ ዲቃላ ሆሄ ማን ትባላለች? ሷ ነች። እሺ እዚህ ጋር ሷ እንይዛለን ማለት ነው። ከዛ መቀጠል ማን አለ? እዚህ ጋር የምታዩት ሿ አለች። የሸ ዲቃላ ሆሄ ሿ ናት ማለት ነው። እዚህ ጋር የሿ ይቀጥላል ማለት ነው። የሷ እንደነገርኳችሁ እቺኛዋ የዚህኛዋ ሰና የዚህኛዋ ሰ እያንዳንዳቸው የዲቃላ ሆሄ ያላቸው። ስለዚህ እቺኛዋ ሿ ነች ማለት ነው። እሺ ከዛ በመቀጠል እዚህ ጋር የምታዩት የቀ ዲቃላ ሆሄ ቋ ናት። ያው የምታዩት ቀን ትመስልና ከታች ደግሞ ቀጥላላት ማለት ነው። እሺ ከዛ በመቀጠል የቀን ካየን ቀ ያው እንደ ሁሉም ሆሄያት መጨረሻ ላይ የሚመጣ ቀ ቁ ቂ ቃ ቄ ይልና መጨረሻ ላይ ይመጣል ማለት ነው። የበ የዲቃላ ሆሄያት የምታዩት ነው። የበ የዲቃላ ሆሄያት ቧ ነች። ይኸው የምታያት ባን ትመስልና ከታች ላይ ቀጥላላት ማለት ነው። ከዛ በመቀጠል የቨ አለ። የቨ ዲቃላ ሆሄያት ቧ ነች። እዚህ ጋር የምታዩት ቧ ነች። ቫን ትመስልና ከታች ላይ ደግሞ ቅጥል አላት አግድም ማለት ነው። እሺ በነገራችን ላይ
የዲቃላ ሆሄያት በብዛት ቅጥላቸው የሚሆን አናታቸው ላይ ነው። ከዛ ውጭ ደግሞ ታች ላይ ነው። በብዛት ግን ታች ላይ ነው ቅጥላቸው ሊሆን የሚችለው። ይሄንን በዛ አግባብ እንድናይ ማለት ፈልጌ ነው። የተ ዲቃላ ሆሄ ይኸው ተን ትመስልና ታች ላይ ቅጥላላት ማለት ነው። ይኸው እዚህ ጋር የምታዩት ተን ትመስልና ታች ላይ ሌላ ቅጥላላት ማለት ነው። ስለዚህ ቷ ናት ማለት ነው። ከዛ በመቀጠል ቸ ነች። የቸ ይኸው የምታዩት ነው። ቸን ትመስልና ታች ላይ ቅጥላላት እቺ ፏ ትባላለች ማለት ነው። ከዛ በመቀጠል ማን አለ? ነ የነ ናን ትመስላለች። ናን ከመሰለች በኋላ ታች ላይ ደግሞ አገርም ቅጥል አላት ማለት ነው። ውድ ተመልካቾቼ በብዛት የምታዩቸው ዲቃላ ሆሄያት አራተኛ ፊደላትን ይመስሉና ቅጥል አላቸው። የፊደሉን አራተኛ ፊደል ይመስሉና ከዛ በኋላ ምን አላቸው? ቅጥል አላቸው ማለት ነው። ስለዚህ በዚህ ልክ ልታዩት ይገባል። እሺ ከዛ ማን አለች? እኛዋ ትባላለች። እኛዋ ያው እኛን ነው የምትመስለው። እኛን ትመስልና ከዛ እኛን ትመስላለች። ከዛ ግን ቅጥሏ ታች ላይ ነው ማለት ነው። እሺ እዚህ ጋር አ ነች ወይም ደግሞ የአን ቅርጽ የያዘች ካናቷ ላይ ነው ያላት ማለት ነው። ኦ ሚል መቼም የለም በአማርኛ ፊደል ውስጥ ኦ ሚል የለም። የአ ዲቃላ ሆሄ ናት። ለምሳሌ አራ ስንል ምናምን እንደዚህ የምንወስዳት ፊደል ነች ማለት ነው። እቺኛዋ ኦ ነች ማለት ነው። ነች ማለት ነው። እዚህ ጋር ኳ አለች። ኳ የማን ዲቃላ ሆሄ መሰለቻችሁ? የከ ነች። የከ ዲቃላ ሆሄ ናት። እንግዲህ ኩ ኪ ካን ትመስልና ቅጥል ታች ላይ ያላት ማለት ነው። ይሄው እንደምታያት ካን ትመስላለች፣ ቅጥል ግን ታች ላይ ያላት ማለት ነው። ከዛ በመቀጠል ኋ አለች። የኸ ብለን የምንላት ኋ፣ ይሄው እንደምታያት ኋ ይችንን ትመስላለች ማለት ነው። እሺ ከዛ በመቀጠል እዚህ ጋር የምታያት ናት ዟ አለች። ዟ የዘ ዲቃላ ሆሄ ናት። በዘ ዲቃላ ሆሄ ነች። ዛን ትመስልና ታች ላይ ቅጥል አላት ማለት ነው። ቀጣይ ማን አለ? ዟ እንግዲህ የምታያት እችን ትመስላለች። ታች ላይ ነው ቅጥል ያላት። ዣን ትመስልና አራተኛ ፊደሏን ከዛ በኋላ ታች ላይ ቅጥል አላት ማለት ነው። እሺ እቺ ፊደል የደ ነች። የደ ዲቃላ ሆሄ ነች። ዳን ትመስልና ከዛ ቅጥል ታች ላይ ያላት ማለት ነው። ለማንኛውም እቺ ዷ ትባላለች። ዷ እቺ ደግሞ የጀ ዲቃላ ሆሄ ነች። ጀን ለመምሰል ታስባለች። ጃን ለመምሰል ታስባለች። ስለዚህ ቅጽሏ ታች ላይ ነው ማለት ነው። ጇ ትባላለች ማለት ነው። እቺ ደግሞ የገ ዲቃላ ሆሄ ነች። ጓ እንደምታዩት ናት። የተለየ ቅርጽ ነው ያላት። ጓ ቅጥል የላትም ምናምን፣ ግን የተለየ ቅርጽ ነው ያላት። ጓ እቺን ትመስላለች። የጠ ደግሞ እቺ ደግሞ የጠ ዲቃላ ሆሄ ነች። ጧ ነች ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ከዛ በኋላ የምትመጣ ማለት ነው። ስምንተኛ ፊደል ማለት ነው። ስለዚህ ጧ ናት። ጣን ትመስልና ታች ላይ ቅጥላላት ማለት ነው። ለማንኛውም ጧ ናት ማለት ነው። እዚህ ጋር እዚህ ጋር የምታዩት የጨ ዲቃላ ሆሄ ነች። የጨ ዲቃላ ሆሄ ነች ማለት ነው። ጯ ትባላለች። የጫን ትመስልና ከዛ በኋላ የምትመጣ ፊደል ናት ማለት ነው። ጫን ትመስልና ቅጥል የምትደረግባት ፊደል ናት። ጯ ናት ማለት ነው። ከዚህ ጋር የጰ ዲቃላ ሆሄ ናት። ጳ
ጳን ትመስልና ታች ላይ ቅጥላላት። ለማንኛውም ጳናት ማለት ነው። እዚህ ጋር የጸ ዲቃላ ሆሄነት ጿ ጻን ትመስልና ታች ላይ ቅጥላላት ጿናት ማለት ነው። እቺኛዋ የፏ ነች ፏ። እቺኛዋ ደግሞ የፐ ነች የቄሱን 10 ቁጥር የምትመስል ነገር ፏ ፐን ትመስልና ታች ላይ ቅጥላላት። እቺኛዋ ፏ ነች። እቺኛዋ ኃይል ኋ ነች ማለት ነው። እቺኛዋ ሀ ነች። እቺኛዋ ሀ እንግዲህ አንድ ናቸው በግልጽ ምናምን አንድ ናቸው። ለማንኛውም ኋናት ማለት ነው። ተከበራችሁ ተመልካቾቼ ያው ይሄንን መማር እንፈልጋለን የምትሉትን ኮሜንት ላይ አስቀምጡልኝ። እኔም በዛ ቪዲዮ ሰርቼ ላስተምራችሁ እኔ ዝግጁ ነኝ ማለት ነው። ከዛ በመቀጠል ኦንላይን ለመማር የምትፈልጉ እዚህ ጋር በተቀመጠው ስልክ በቴሌግራም በኢሞ ሀይ ልትሉን ትችላላችሁ ማለት ነው። እኛም አንድ አስተማሪ ለአንድ ተማሪ ከሰኞ እስከ ዓርብ ቀጥረን ለማስተማር ዝግጁ ነን ማለት ነው። እናንተ ጋር የሚጠበቀው በዚህ ስልክ ሀይ ማለት ብቻ ነው። የምናስተምርባቸው መንገዶች በቴሌግራም በኢሞ በዋትስአፕ በሚቲንግ እንዲሁም በሌሎች አፕሊኬሽኖች ላይቭ ገብተን ለማስተማር ዝግጁ ነን ማለት ነው። እናንተን ብቁ ሳናደርግ እናንተን በምትፈልጉት ዕውቀት ሳንሰጥ እኛም እናንተን ብቁ ሳናደርግ እናንተን የምትፈልጉትን ዕውቀት ልንሰጥ እኛም ዝግጁ ነን ማለት ነው። ስለዚህ እዚህ ጋር በተቀመጠው ስልክ ሀይ ልትሉን ትችላላችሁ። መልካም ጊዜ